وبين يديك وتشهله فإلى ما بجهلك تقتله. السلام عليكم ورحمة الله وبركاته. ودنا يتكبراتو يا قافلة الهدى channel ቤተሰቦቻችን ተርቢየቱል አውላድ ክፍል 3ን በዛሬው ፕሮግራማችን የምንመለከት ይሆናል። በክፍል 2 ደርሳችን ላይ ما هو مفهوم التربية የተርቢያ ግንዛቤ ወይም ተርቢያ ማለት ምን ማለት ነው የሚለውን ባጭሩ ለመዳሰስ ሞክረናል። ኢንሻአላህ በዛሬው ፕሮግራማችን ደግሞ ተርቢያ ላይ አስፈላጊ የሚባሉ ነገራቶች ወይም የተርቢያ መስፈርቶች የሚሉትን የተወሰኑ ነጥቦችን ኢንሻአላህ ተዓላ ለመጥቀስ እንሞክራለን ማለት ነው። ቢስሚላህ ወልሐምዱሊላህ والصلاة والسلام على سيدنا محمد رسول الله وعلى آله وصحبه الطيبين الطاهرين. ተርቢያ ላይ አስፈላጊ ከሚባሉ ነጥቦች መካከል የመጀመሪያው አልቢአ ሷሊሐ ምቹ ወይም ተስማሚ የሆነ አካባቢ መኖር ማለት ነው። አንድን ህፃን ወይም ተርቢያ የሚደረገውን አካል አስፈላጊ በሆነ መልኩ ለማሳደግ ወይም በጥሩ ሁኔታ ለማሳደግ ከሚያግዙ ነገራቶች መካከል ተስማሚ የሆነ አካባቢ፣ ይህ ማለት ለልጁ ድጋፍ ምቾት የሚሰጡ አስተማማኝና ምቹ የሆኑ ተስማሚ የሆነ አካባቢ መኖሩ በልጁ የተርቢያ ህይወት ውስጥ እጅግ ከባድ የሆነ ድርሻ ይኖረዋል ማለት ነው። ወይም ደግሞ አንድን ህፃን ልጅ ጥሩ በሆነ አካባቢ ማሳደጋችን በዛ ልጅ ህይወት ውስጥ የሚፈጥረው ከባድ አስተዋጽኦ ይኖራል ማለት ነው። ሁላችንም የመጣንበት ባክግራውንድ ወይም ያደግንበት አካባቢ አሁን ላለንበት ህይወታችን መሰረት ወይም እንደ መነሻ ሊያገለግለን ይችላል። ስለዚህ አንድ ልጅ በተርቢያ ለማሳደግ ከሚያግዘን ነገር መካከል ተርቢያ ለማድረግ የሚመች አካባቢ ልንፈጥርለት ወይም እዚህ አካባቢ ልናሳድገው ይገባል ማለት ነው። ይህ በህይወቱ ውስጥ እጅግ ከባድ እጅግ ቀላል የማይባል ድርሻ ስላለው ማለት ነው። በጥሩ ቦታ ያደገን አንድን ህፃን ልጅ አምጥተን የትም ቦታ ያደገን ሌላ ህፃን ልጅ በአንድ ቦታ ቢደረጉ ይሄ ግልጽ የሆነ ልዩነት አላቸው ማለት ነው። ምክንያቱም ሁሎችም ከአካባቢያቸው ከቤተሰቦቻቸው ያዩትን ነገር ለማንጸባረቅ ቅርብ ስለሆኑ፣ ስለዚህ የመጀመሪያው አልቢአ አሷሊሐ አልቢአቱ ሷሊሐ ትልቅ ድርሻን ይወስዳል ማለት ነው። ሁለተኛው አልሙረቢ አልሙአህል ብቃት ያለው ክህሎት ያለው አሳዳጊ ተርቢያ አድራጊ አስተማሪ ወይም አሰልጣኝ ሊኖር የግድ ነው ማለት ነው። አንድን ህፃን በተርቢያ ለማሳደግ ግዴታ ያን ህፃን ልጅ የሚቀርጸው ቁድዋ ሊሆንለት የሚችል እሱን ሊከተለው የሚገባ አንድ አስተማሪ ለህይወት አርአያ አድርጎ የሚይዘው የማሳደግ ወይም ተርቢያ የማድረግ ችሎታው ክህሎቱ ብቃቱ ያለው አንድ ዝግጁ የሆነ ምን ያስፈልጋል? አሳዳጊ ተንከባካቢ ሙረቢ ያስፈልጋል ማለት ነው። ስለዚህ አንድ ሙረቢ የሌለው አካል ተርቢያ ሊደረግ አይችልም። ስለዚህ ለምሳሌ ህፃን ልጆች ካሉና ሙረቢ ልንሆናቸው የሚገባው ወላጆቻቸው ናቸው። ሊሆናቸው የሚገባው ወላጆቻቸው ናቸው። ወላጆች አንድን ህፃን ልጅ የሚያስፈልገውን ነገር በአጠቃላይ ያስፈልገው ሲባል አእምሮአዊ ያለ፣ አካላዊ፣ ማህበራዊ ከዛልከ ስሜታዊ ሁኔታዎችን በማከለ መልኩ ለሱ ተመጣጣኝ የሆኑ ነገራቶችን እየሰጡ፣ ተመጣጣኝ ሲባል ምግብን ብቻ አይደለም የሚፈለግበት፣ ለአእምሮውም፣ ለአካሉም፣ ለስሜቱም፣ ለማህበራዊ ሁኔታውም ተመጣጣኝ የሆኑ ነገራቶችን ለመስጠት እውቀት ያለውና ክህሎት ያለው አንድ አሳዳጊ ያስፈልጋል ማለት ነው።
ሌላ አስፈላጊ ከሚባሉ ነገራቶች መካከል አልመንሀጁል ሙተዋዚን ነው። ሚዛናዊ የሆነ ስርዓተ ትምህርት ማለት ነው። አሁንም ቅድም እንደጠቀስነው ለልጁ ተመጣጣኝ የሆኑ ነገራቶችን አካሉን በማከለ መልኩ አእምሮውን በማከለ ከዛሊከ የእሱን የእድገት ሁኔታ በማከለ መልኩ የሚሰጡ ትምህርቶችን ሊያገኝ ይገባል ማለት ነው። ከዛሊከ ከተርቢያ አስፈላጊ ነጥብ ከሚባሉት መካከል አተዓውን ወተንሲቅ የማህበረሰቡ ወይም እሱን ተርቢያ የሚያደርጉት ቤተሰቦቹ ሊሆኑ ይችላል፣ አካባቢ ያሉት ሊሆኑ ይችላል፣ መምህሩ ሊሆኑ ይችላሉ። ብቻ እሱን የሚቀርጹት አካሎች ሙዓወና ወይም ተዓውን ሊኖራቸው፣ ሊቀናጁ፣ ሊተጋገዙ ይገባል። አንድን ህፃን ተርቢያ የሚያደርገው እናቱ ብቻ መሆን የለባትም ወይም አባቱ ብቻ መሆን የለበትም። ስለዚህ የአባቱም የእናቱም ቤተሰብም ካለው ሰፋ ያለ ቤተሰብ እህት ወንድሞች፣ ከዛሊከ ወጣም ብሎ ጎረቤት፣ ከዛሊከ አካባቢው፣ ወደ ውጭም ሰፋ ብሎ ስንወጣ ትምህርት ቤት፣ መምህራኖች፣ እነዚህ ሁሉ ተቀናጅተው ልጁ ላይ በሚሰሩበት ሰዓት ያ ልጅ ከቤተሰብ ጀምሮ እስከ ላይ የእድሜው ክልል ወይም ክፍል ድረስ በተርቢያ ያደገ ይህ የተመጣጠነ የሆነ ትምህርት፣ ሚዛናዊ የሆነ ትምህርትን ያገኘ ልጅ ይሆናል ማለት ነው። ስለዚህ ይህ ነገር ወሳኝ የሆነ ቅንጅት የሚባለው ወሳኝ የሆነ ነገር ነው በተርቢያ ጉዳይ ላይ ማለት ነው። ሌላው ተርቢያ ላይ ከሚያስፈልጉ ወይም መሰረታዊ ነገራቶች መካከል الاستمرار والتصبر في هذا الأمر أو في هذه العملية التربوية በዚህ የተርቢያ ጉዞ ላይ ወይም ሂደት ላይ እጅግ በጣም ትዕግስትን ይጠይቃል። ተርቢያ አንድ ቀን የምናደርገው አይደለም፣ ወይም በየቀኑ 1 ሰዓት ብቻ የምናደርገው አይደለም፣ የተወሰነን ጊዜ ብቻ ሰተን የምንተወው ጉዳይ አይደለም። እጅግ በጣም ሰብርን የሚጠይቅ እጅግ በጣም ጊዜን የሚፈልግ ዘላቂ የሆነ ሂደት ነው ተርቢያ የሚባለው ማለት ነው። ስለዚህ ተርቢያ የሚያደርጉ አካሎች ወላጆችም ሆኑ ሌሎች አካሎች ተርቢያ በሚያደርጉት አካል ላይ ሰብር፣ ጊዜ መስጠትን ያስፈልጋል ማለት ነው። አሁን የጠቀስናቸውን አስፈላጊ ነጥቦች ኢንሻአላሁ ተዓላ በዝርዝር ለምሳሌ ሙረቢ ሲባል ይህ ሙረቢ ምንን ማሟላት አለበት፣ ከዛሊከ ሰብር ሲባል በምን ላይ ነው ሰብር የሚያደርገው የሚለውን ኢንሻአላህ በሌላ ክፍላችን የምንመለከት ይሆናል። በድጋሚ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።